የኢትዮጵያ ፕሪሚየር ሊግ 13ኛ ሳምንት ጨዋታዎች ትላንትናና ዛሬ በአዲስ አበባና በክልል በተካሄዱ ጨዋታዎች ቀጥለው ውለዋል። ትላንት አዲስ አበባ ላይ 3 ጨዋታዎች የተከናወኑ ሲሆን በይድነቃቸው ተሰማ ስቴዲየም ወላይታ ዲቻን ያስተናገደው ንግድ ባንክ 2-2 በሆነ ውጤት ጨዋታውን ሲያጠናቅቅ በ11 ተኩል የተገናኙትም መከላከያና ፋሲል ከተማም በተመሳሳይ 2-2 ጨዋታቸውን ጨርሰዋል። በአበበ ቢቂላ ስቴዲየም በ10 ሰዓት ኢትዮጵያ ቡናና አዲስ አበባ ከተማ የተገናኙ ሲሆን ከሜዳው ውጪ በ12ኛ ሳምንት ጨዋታ ባልተጠበቀ ውጤት ዲቻን 1-0 አሸንፎ የተመለሰው አዲስ አበባ ከተማ በኢትዮጵያ ቡና በመረታት ወደ ተሸናፊነቱ ተመልሷል። ዛሬ የተካሄዱ ጨዋታዎችን ስንመለከት ሐዋሳ ላይ ድሬዳዋ ከተማን ያስተናገደው ሐዋሳ ከተማ በሜዳው 0-0 በሆነ ውጤት በመለያየት ነጥብ ተጋርቶ ሲወጣ፣ አርባ ምንጭ ላይ ደግሞ አርባ ምንጭ ከተማ ጠንካራውን ሲዳማ ቡናን 3-1 በማሸነፍ አስደናቂ ድል ተጎናጽፏል። ሁለት ጨዋታዎችን በሜዳው በአዲሱ ስቴዲየም ያከናወነው ወልዲያ ከተማ ወደ ጅማ በማቅናት ባለሜዳውን ጅማ አባ ቡናን 1-0 በማሸነፍ ሙሉ 3 ነጥብ ይዞ ተመልሷል። እዚህ አዲስ አበባ ላይ ደግሞ በተደረገ 13ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሌላ ጨዋታ ቅዱስ ጊዮርጊስ ኢትዮ ኤሌክትሪክን 1-0 በሆነ ጠባብ ውጤት ሊያሸንፍ ችሏል። የ13ኛ ሳምንት ታላቅ ጨዋታ የሆነው የደደቢትና የአዳማ ከተማ ግጥሚያ እኛ ይህን ቀረጻ እያካሄድን በይድነቃቸው ተሰማ ስቴዲየም እየተከናወነ ይገኛል።